ዴቭ እንደጠረጠረው በቅናት እንዳበደ ዶክተሩንና አዴይን አንድ ላይ አገኘችው። ግን በጣም ያሳዘነችኝ አዴይ ናት። አዴይ እንግዲህ ከብዙ ልፋት በኋላ ዴቭን አገባዋለሁ ብላ ስትጓጓ አሁንም አልተሳካላትም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም። በያላችሁ ሰላማችሁ ብዝት ይበል። ሰብስክራይብ ላይክ ሸር እያደረጋችሁ ቤተሰብ ሆኖ የምታደርጉ ደግሞ በጣም አመሰግናለሁ። በጣም የሚያሳዝነው ነገር እንግዲህ ሌሊዬም እንግዲህ አላወቀችም እስካሁን። ባቡሬም የሚያውቀው ጉዳይ የለውም። እንግዲህ ጀገራው ድረስ ዶክተሩን እያጃጃሉ ይገኛል ማለት ነው። እኔ እኮ የዶክተሩ መጃጃ ማለት እንደዚህ እኮ ነህ። ምን እንኳን አዴን ሌላ ማታጠም እንዲያንተ ጉድ እኮ ነው እንዴ! ሴትን ለማጥመድ እኮ ነቃ ነቃ ማለት ያስፈልጋል። አንተ ሁሉ ጊዜ እንደው እንደከረፈፍ ፈዘዝ እንዳልክ እንደው ሆነ ነው። ዋህነቱን እኮ ባስከው። በእውነት እንደኔ ያናደደው ማን ነው? ዶክተሩ በጣም እያናደደ ነው መሆኑ አለ። አንድ ነገር እኮ አልተከንም እስካሁን ሌሊዬ እንደዛ አርጓት ያን ጊዜ ራሱ መድኃኒት ስትቀይር እንዲሁም ደግሞ ቤዛ ማለት ነው እንዲሁም ደግሞ ጠብቂ ብሏት ነርስ እኮ ኃላፊነቱን አልተወጣችም። ያን ጊዜ መድኃኒት እየቀየረ ስትሰጥ እንዲህ ደግሞ ጠብቂያት ተንከባከቢያት ብሏት ሰጥቷት ሲሄድ እሷ ግን ለቃት ሲያገኛት የት ሄዳ ነው ሲላት አይ እኔ እንጃ ነበር የምትለው። ይሄ የዶክተር ስነ ስርዓት ነው እንዴ? ወይም ኃላፊነት ነርስ ከሆነ ኃላፊነቷን መውጣት ነበረባት። ያን ጊዜ ነበር እሷን መጠርጠርና መያዝ ያለበት። ከዛም ወዲህ ሁሉ ነገር ሆነ። ግን እሺ ደረሰባት። ከዛም እንግዲህ የፍቅርና የቤዛም ወንድም እየተገናኙ ነው። ከአንድ ሁለት ሶስት ያመለጠው። እንዲሁም ደግሞ ቤዛ አሁንም እዛ ሆና ከጀገራ ጋር ሆነ እንግዲህ እቅዷን እያሳካኝ ነው ማለት ነው። ጀገራውን እየላከኝ ግን ቤዛ ዶክተሩን እያስገመገመችው ነው ግን እስካሁን እንግዲህ አልነቃም ማለት ነው። አንድ ሁለት የጀገራው እንግዲህ ኩታ እየለበሰ ሄዶ እየፈተሸው ነው ማለት ነው። ስለበዛ ያለውን ነገር እያጣራ ነው። ዳይመንድ ራሱ አለማወቁ በጣም ገረመኝ። ዳይመንድ ራሱ ያው ትክክለኛ እሱ እንዳልሆነ ገብቶታል፣ ግን በድምጽና በእንትን አለማወቁ ማለት ነው። እና ዳይመንድም እንግዲህ ቢጠራጥርም ጤነኛ እንደሆነና ሸረኛ ሰው እንደሆነ ቢጠራጥርም አላወቀውም። የኩኩና ደግሞ የዳይመንድ ገጸ ወደ ፍቅር ይቀየራል ብዬ ያስባለሁ። በጣም እየተጣሉ ነው ማለት ነው። አሁንም ግን ወደ ፍቅር ቢቀየር ደስ ይላል። ሁለት ጀግኖች ናቸው። ሲቀጥል ደግሞ አሁን እንግዲህ አደይ በጣም ሆርብሷት እያለቀሰች ነው። አንደኛ ፍቅርም ከዴቭ ጋር አሁንም አላቆመችም ማለት ነው። አደይን ለማስወገድ እየጣረች ነው። እንግዲህ ጀገራው ደግሞ አደይን ይፈልጋታል ማለት ነው። አደይን እየፈለጋት ነው። ፍቅርም ደግሞ ከቤዛ ወንድም ጋር አሁንም ቀጥላለች ማለት ነው። ፍቅር ወንድም ደግሞ ማነው የቤዛ ወንድም ደግሞ ተወጅኛለሽ ወይ የምትወጂ መስሎኝ እኮ ነው እኔ ጋር አሁንም የጊዜው የምትመጪው ጓደኛውንም በቃ እንፋቀር እያላን ነበርና እሷ ደግሞ ነቀዋለች። እኔ እኮ ባላለኝ ባልሽ ማነው ሲላት ዴቭ ነው። ዴቭ እኮ ያደይ ነው እያላት ነበርና እንዴት ነው ታዲያ ሰዎችኝ እኔ ጋር ትመጪው? በቃ ይመችሽ ካልወደድሽኝማ ብሎ ተውቷት ላጥ ሲል እንግዲህ ግን ተከትላ ልመና ይዛለች ማለት ነው። እሷ ለጥቅሟ ነው ፈልገው አትወደውም ማለት ነው። እንዲሁም ደግሞ ቤዛ እንግዲህ ከጀገራው ጋር የተስማማችው መድኃኒቶችን እንግዲህ እስከሚያስረክባትና እንዲሁም ደግሞ ከዶክተሩ ጋር ያለውን ነገር እስከሚጨርስላት ነው ማለት ነው። እሷም እንግዲህ ዶክተሩ ጋር ያለው ነገር ከጨረስክልኝ ማድረግን ያውቃለሁ ብላ የፎከረችበት ነው ማለት ነው። ቤዛ ማትቻል ክፉ ናት እንግዲህ። እንዲሁም ደግሞ ቤዛ እንግዲህ የሌሊን እና ከወንድሟ ጋር የሌሊን እንግዲህ ቤንትኗን የመሬት ካርታዋን ወስደውባት እንግዲህ በስማቸው ማዞር እየጣሩ ነው ማለት ነው። ይህን እንግዲህ የሌሊ አክስት ከየት እንደሰማችው አይታወቅም፣ ደውላባት ነበር ማለት ነው። ሌሊ ደግሞ የመሰላት እንግዲህ ለራሷ ሸር አስባ ነበር ከባቡሬ ደግሞ ለሌሊ ትልቅ ጥያቄ ያቀረበላት ነበር። አደይ ቀረች ነው አመስታ አደይ እኮ የሰው ሚስት ናት አንቺ ነሽ ስራ ፈት እያለን ነበርና እንዲሁም ደግሞ እኔ እንደማፋቀርሽ ነው ማለት ልቤ አልተቀየረም። አንቺ ምን ላይ ነሽ? አንድ ላይ እንድናፋቀር እንድንጋባ እፈልጋለሁ እያላን ነበር ማለት ነው። እና እዙ መሀል እንግዲህ አክስቷ ደውላ የመሬት ካርታውን የት ነው ያደረሽው? ሰው ሰጥተሽዋል እያለቻን ነበር ማለት ነው። እንግዲህ እያረጋገጠ ይሁን ከእነሱ ጋር ሆነ እየሰራች ባይታወቅም ማለት ነው።
ሌሊ የምትረዳችው ለራሷ ሸር አስባ ምን አስባ ነው እንደዛ አለች ስትባቡሬ ደግሞ የሆነ አላንድ ነገርማ ይሄን እንደዛ አትልም አክስቴ ብላ የት ነው ያደረግሽው ሲላት እንግዲህ አስቀምጬዋለሁ እኔ ጋር ነው ያለችው ማለት ነው። ያው እሷ እንግዲህ አላየችውም አስቀመጠችበት ቦታ ከተወሰደ እንግዲህ የቤዛ ወንድም ከወሰደ መሬት ካርታውን ቆየ ማለት ነው። እናም እንግዲህ ሌሊ አሁን ትልቅ መከራ ውስጥ ልትገባ ነው። ምክንያቱም አሁን ይሄ ነገር ማን እንደወሰደ አይታወቅም። እሷ ደግሞ አክስቷን ነው የምትጠረጥረው፣ ግን ደግሞ አክስቷ እንግዲህ ቀጥታ አልወሰደችም። እነ ቤዛ ናቸው። እነ ቤዛ እንግዲህ እንዴት ነው የምትጠረጠረው? ምክንያቱም አሁን ዶክተር ያልያዛትን አሁን ሁላችንም ያውቃሉ፣ ግን ዶክተር ላይ ጥሩ ዶክተር ደግሞ የሚረባው ጉዳይ አይደለም። እንኳን እሷን ይዞ ለህግ ሊሰጥ አይደለም ምንም የሚፈይድ ነገር አይደለም ማለት ነው። እሱ አንደኛ የአደይ ፍቅር አፍዞታል ላይ ያገኛት ማለት ነው። እንግዲህ ሌሊ ምን እንደምትወስን ከባድ ነው። አሁን በጣም ከባድ ችግር ውስጥ እየገባኝ ነው ሌሊ ማለት ነው። እና የሌሊ ለቅሶ እንግዲህ እየጨመረባት ነው ማለት ነው። በጣም ከባድ ነው። በዛ ላይ ደግሞ እንግዲህ አደይ ቤተሰብ ጋር ደውላ እናቷን ምክንያቱን ለመጠየቅ ሞክራለች። ብርሃን አንቺ እንኳን አትረጅኝም እንዴ? ታውቂያለሽ እዚህ መተሽ ዴቭ እንዴት እንደሚሆን ዴቭ ብዙ ነገር መስዋዕትን የከፋ ስለዚህ ካሁን በኋላ ዴቭ ማጣት አልፈልግም። ምክንያቱም ጠይቅና እናቴን ንገሪኝ፣ ለምንድን ነው የማትረዱኝ እያለች ነበር። አንሽ ጠይቄ እነግርሻለሁ ብላ ስልክ ዘጋኝ። ግን በጣም ነው ያሳዘነችኝ አደይ ማለት ነው። ምክንያቱም በጣም ከባድ ነው የሆነባት ያለው ነገር ከባድ ነው እና ደግሞ መስዋዕት ለከፈለላት እሷም ደግሞ ካሁን በኋላ መስዋዕት መክፈል አለባት እና ቢያንስ አባቷ እንኳ የታወቀ ነው። እናቷ ግን በጣም ከባድ ነው እሷ ነበር ያው ምክንያቱም እኛ እናውቃለን፣ ግን እሷ ደግሞ ይሄ ነገር ብትሰማ እንዴት ነው የሚሆነው? እና ብርሃንም እንግዲህ እነግርሻለሁ ብላት ነበር ማለት ነው። በዛው እንግዲህ ቁጭ ብላ ስታለቅስ ዴፍ ደግሞ የት ነሽ ስላት በቃ ራሴ ለራሴ መተናፈሻ መናፈሻ ላይ ምናምን ነበር ያለችው እና አጋጣሚ እንግዲህ ቁጭ ብላ ስታለቅስ ዶክተሩ ሲያልፍ አያት ማለት ነው። ዶክተሩ ሄዱ እንደገና መሆንሽ የምታላሽው ከጎንሽ ሆናለሁ እኔ በቃ እንደ እህት እንደ ወንድም አዋይኝ በቻልኩት ነገር አግዝሻለሁ ነበር ያለ ማለት ነው። ግን እምቢ ብላ ነበር። ያው ደካማ ጎኔን አልናገርም እንትም በኔ ጉዳይ የሚያሳስብ ጉዳይ የለም አመሰግናለሁ ስለተረዳኝ ነበር ያልሽው፣ ግን እንደምንም ብሎ አለቀቃትም። ያው እስከ መጨረሻ ምክንያቱም ነገረችው ማለት ነው። ደብል ለማግባት እንደፈለገች እና መከራ ውጣ ወረድ እንደበዛባት ነገረችው ማለት ነው። እዛን ጊዜ እንግዲህ መኪናውን ሲያዩ ባዶ ተቀምጦ ዴቭ እንግዲህ ወደ አደይ ሲመጣ መኪናውን ሲያዩ ባዶ ነው ማለት ነው። ዞር ዞር ብሎ ሲያይ እንግዲህ ዴቭ እና ዶክተር አንድ ላይ ወሬያቸውን ሰለጥታሉ። ወሬያቸውን ሰለጥቶ እንግዲህ በጣም ከባድ ነው አግኝቷቸዋል። እንግዲህ እሳት ሆኗል በቅናት ማለት ነው።